ሄኖክ ኃይሌ ጃንደረባው ሚሽን ተቀብሎ ሊመጣ ይህንን ሰው ተውት አትችሉ። ባለተረኞች የማትገደሉ መስሏችሁ ዝም ላላችሁ ዲያቆን ሄኖክ ኃይሌ እንዲህ አይነት መረጃውን አጋርቶ ይህንን ሰው ተውት አትችሉትም። በሚሊዮን በሚቆጠሩ ወጣቶች ልብ ውስጥ ሊገባ የቻለ ጀግና አርበኛ የወንጌል ሰው ነው። ፖለቲካ ውስጥ የለበትም። ጥላቻን አይሰብክም። ከ15 በላይ መጻሕፍትን ጽፎ ለወጣቱና ለሰባኪያነ ወንጌል ለቤተ ክርስቲያኒቱ ለምእመናን ያበረከተ ጀግና የዘመኑ ሰው ዲያቆን ሄኖክ ኃይሌ ይባላል። ታውቁታላችሁ። በሱ ላይ ፖለቲካ እንሰራለን ካላችሁ ትከስራላችሁ። እውነቴን ነው የምላችሁ። ለምን? እሱ ፖለቲከኛ ስላልሆነ ትክክለኛ የወንጌል ሰው ስለሆነ ከ200 በላይ ተሰምተው የማይጠገቡ ሕይወትን ሊለውጡ የሚችሉ ዘመኑን የዋጁ ስብከቶችን ለወጣቱ ትውልድና ለቤተ ክርስቲያን ለምእመናን ያበረከተ ጀግና ሰው ነው። እውነታው ይሄ ነው። ክርስቶስ በሚወለድበት ዕለት በዋዜማው ማለት ነው በኃጢአት ላይ ኃጢአትን ትውልዱ እንዳይወልድ ወጣቱ እንዳይወልድ ኮንሰርት ላይ እንዳይሳተፍ እንዳይጨፍር በዝማሬ እንዲያሳልፍ ወጣቱን ሰብስቦ ትልቅ በሚባል ደረጃ ለወደፊት በማይዳሰስ ቅርስ በዩኔስኮ ሊዘገብ የሚችል ከዚህ ቀደም እና አልጀዚራ እና ቢቢሲ የተቀባበሉትን ታላቅ የዝማሬ አውደሪ ወይ ደግሞ የአእላፋት ዝማሬን ያዘጋጀ ጀግና ሰው ነው። እርሱ ፖለቲከኛ አይደለም። ተውት። ከርሱ ጋር ለመጣላት ብትፈልጉ በሌላ መንገድ ተጣሉ። ፖለቲካ አትስሩበት። ምን ለማለት ፈልጌ ነው? በሁሉም ሀገር ላይ የሚኖሩ የሞቱት ኦርቶዶክሳውያን የኛ አካል ናቸው። ነገ በእኛ ባለመምጣቱ ምንም ማረጋገጫ የሌለን ሰዎች ነን። ነገር ግን በመከራ ውስጥ ሆነን በመሞት ውስጥ ሆነን በስደት ውስጥ ሆነን በስቃይ ውስጥ ሆነን በእንግልት ውስጥ ሆነን ለእግዚአብሔር እንዘምራለን። ዲያቆን ሄኖክ ኃይሌ አይደለም ይሄን ደግሞ የጀመረው። ጳውሎስና ሲላስ በእስር ቤት ሆነው ለዚያውም እጅ እግራቸው በእግር ብረት ታስሮ ከግንድ ጋር ተጣብቀው ለአምላካቸው ዝማሬን ይዘምሩ ነበር። እግዚአብሔር የሚመለከው ወይ ደግሞ ክርስትና የሚንጸባረቀው ዝማሬ ለእግዚአብሔር የሚቀርበው ነጭ የሚለበሰው በደስታ ጊዜ ብቻ አይደለም። በደስታ ጊዜ ብቻ አይደለም። በሌላ ነገር ሞክሩ። ፖለቲካ የምትሰሩ ሰዎች ለተገደሉብን ወገኖቻችን ድምፅ እንሆናለን፣ እንሰራለን። ቪዲዮም መሄድ እስካለብን ድረስ እንሄዳለን። ትውልደ ወጣቱ የሚሳተፍበት የአእላፋት ዝማሬ ግን ለእናንተ ህልም ሆኖ ይቀራል እንጂ መቼም ቢሆን ዝማሬው አይቀርም። እንዘምራለን። ከዚህ ጀግና ሰው ጋር ነን። ሄኖክ ኃይሌ ጃንደረባው ሚሽን ተቀብሎ ሊመጣ ይህንን ያየ የአሜሪካ ሴናተር፣ ይህንን ያየ የተባበሩት መንግስታት፣ ይህንን ያየ የዓለም መንግስታት በኢትዮጵያ የእምነት ነፃነት የለም፣ በኢትዮጵያ ያሉት ክርስቲያኖች ይጨቆናሉ፣ በኢትዮጵያ ያሉ ኦርቶዶክሳውያን ይገደላሉ ቢባል ማን ነው የሚያምነው? ማንም አያምነው። እውነቱን ልንገር፣ ቦሌ መድኃኔዓለም ይሄ የምታየው መድረኩን አምጣልኝ፣ መድረኩን ሳብልኝ። ይሄ የምታየውን መድረክ አዳነች አቤቤ ናት የከፈለችው። የአዲስ አበባ አስተዳደር ነው የከፈለው። የሰሩት ፕሮቴስታንቶች ናቸው። መድረኩን ያቋቋሙት ፕሮቴስታንቶች ናቸው። ቶፕ ቪው ቀረጻ የሚካሄደው ለዓለም መንግስታት ነው። ክርስቲያኖች በተጨፈጨፉ ማግስት የሚመጣ ነው። እዚህ ላይ በኢትዮጵያ ውስጥ የኢትዮጵያ ሰንደቅ ዓላማ የለም። ተመልከቱ። የቤተ ክርስቲያኒቷ ሰንደቅ ዓላማ የለም። ተመልከቱ። ምክንያቱም አውደም ስቴጁን የሚሰሩት ሰዎች ኦርቶዶክሳውያን አይደሉም። ሌላ መኒ ላውንደሪንግ አለ። አሁን ሄኖክ ኃይሌ ቀሲስ ሳሙኤልንና ዘመድኩንን ሳልበቀል እንዳልሞት እያለ ነው የሚለው። ከጎጃም የቅባት ባለሀብቶችና ከትግሬ የወያኔ ባለሀብቶች ጋር ሆነው የሚሰሩትን መኒ ላውንደሪንግ ልንገር።
አሁን ለዚህ ዝግጅት ተብሎ የተዘጋጀውን አንድ ሰርተፍኬት እና የመግቢያ ዋጋውን ላሳይ። የገቡት የጎጃም የቅባት ባለሀብቶችና የትግራይ ባለሀብቶች ናቸው። አንተ ትኬቱን ላሳይ። የቅድሙ ትኬት አጣ። ተመልከት። ጃንደረባው የሚመራኝ ሳይኖር ይህ እንዴት ይሆንልኛል አለው ይልና ይቀጥላል። ጌታችን ልደት በምስጋና የምናከብርበት የአላፋት ዝማሬ ዘንድሮ ከወትሮ በተለየ ለመጀመሪያ ጊዜ በመስቀል አደባባይ የሚደረግ ይሆናል። ልብ በል፣ በመስቀል አደባባይ የሚደረግ ይሆናል። እርሶም በልዩ ሁኔታ ለሚቀርበው ለዚህ ዝግጅት የገቢ ማሰባሰቢያ እንዲሆን ባዘጋጀነው የልዩ እንግዶች የራት ግብዣ ላይ እንዲገኙልን በአክብሮት ጠርተኖታል። አገልግሎቱን ለመደገፍ የመግቢያው ዋጋ 20,000 ብር ነው። 20,000 ብር። ይሄ ብር አሩሲ ይሄዳል። ይሄ ብር ተፈናቅለው በየመጠለያ ቤቱ ለሚሄዱት አይደለም። ይሄ የኢትዮጵያ ምዕመናን ግጦ የግብረ መልሱን እንዳትሰጡ የሚያደርግ ይሄ ሊሰመርበት አይቀር። መንግስት ተዘጋጅቶበታል።